ሰላም እንዴት ናችሁልኝ የኔ ውድ ቤተሰቦች? ዛሬ አፍተርን ይዤላችሁ መጥቻለሁ። ይህ ፊልም ከመጀመሪያው እስከ መጨረሻው ተከታተሉን። ቴሳ የምትባል አንዲት ከክፍለ ሀገር የመጣች አዲስ ተማሪ ትምህርት ቤት ውስጥ ገብታ እናያታለን። የግቢ ጓደኛም በጣም ለብዙ ጊዜ ወደ ፓርቲ እንድትሄድ ብትጋብዛትም ነገር ግን ቴሳ ለትምህርት ብቻ ነው የመጣሁት ብላ አልሄድም ብላ ድርቅ ትላለች። ነገር ግን በክፍሏ ውስጥ ገብታ ገላዋን ታጥባ ወደ ክፍሏ ልብሷን ልትለብስ ስትገባ አንድ ያልጠበቀችው ሰው ተቀምጦ ታየዋለች። እሱም እንዴት እንደገባ ስጠይቀው ቁልፍ እንዳላት አሳይቶ እሷም እሺ ፊትህን አዙርልኝ ልብሴን ልቀይር ትለዋለች። ወዲያውኑም አንዷ ጓደኛዋ ትመጣለች እና እሱም የእሷ ጓደኛ እንደሆነ ይታወቃል። እናም ወደ ውስጥ ሊገባ የቻለው እሷ ቁልፍ ሰጥታው እንደሆነ ይታወቃል። ነገር ግን እሱ ቴሳን ወደ ፓርቲው እንድትመጣ ይጋበዛታል። እሷም በድጋሚ እምቢታዋን ትገልጻለች። ነገር ግን እሱ አንቺ ወደ ፓርቲው እንደማትመጪ እርግጠኛ ነኝ ብሎ አናናቃት። እሷም በልህ ልትሄድ ትዘጋጃለች። እሷም ያላትን ቆንጆ ቀይ ቀሚስ ለብሳ ወደ ፓርቲው ሄደች። እናም እዛ ስትደርስ ያሉት የክፍል ተማሪዎች ሁሉም እዚህ ቦታ ምን እንደሚያደርጉ ስታይ በጣም ትገረማለች። እነሱም የሚያደርጉት ነገር ትሸማቀቃለች። የእሷንም ፍርሃት ለማጥፋት እውነት ወይስ ድፍረት እንጫወት በማለት አንድ ጌም ይጀምራሉ። ጨዋታውም እሷ ላይ ሲደርስ እውነትን መረጠች። የተዘጋጀው ጥያቄ ግን ሆን ተብሎ ሊያሳፍራት የታሰበ ነበረ። ነገር ግን ራሷን ከማዋረድ ይልቅ ድፍረት ብላ ሀሳቧን ቀየረ። ሃርዲንም ይህን ሲሰማ በፈገግታ ተነሳ። ወደ ቴሳ ቀረበ። መልከ መልካምና ማራኪ ቢመስለ ከኋላ ያለው ባህሪው ግን ኩሩና ሴቶችን ባንዴ ጠብ የሚያደርግ ነበር። ነገር ግን ቴሳ እሱ የሚፈልገውን ነገር ለማድረግ ፍቃደኛ አልነበረችም። ይህን ጊዜም ቴሳ የተረዳቸው ይህ ግብዣ ለእሷ ደስታ ሳይሆን ሀዘን ወይም ወጥመድ እንደነበር ነው። እናም ከእንደዚህ አይነት ነገር ለመራቅ ወሰነች። እናም ሳታስበው አንድ መጽሐፍ የተደረደረበት ጸጥ ወዳለ ክፍል ገባች። ከዛም በተቃራኒው ሰላም ያለበት ስፍራ ነበረ። በመደርደሪያው ላይም ከሌሎቹ የተለየ ምልክት ያለው አንድ መጽሐፍ አይታ አነሳች። ከኋላዋም አንድ ድምጽ ሰምታ ዞር ስትል ሃርዲንን አየችው። እሱም እንደ ተከተለ ታሰበች። ነገር ግን እሱ የራሱ ክፍል እንደሆነ ነገራት። ነገር ግን እሱ እጇ ላይ ያለውን መጽሐፍ በተመለከተ ጊዜ ስለ መጽሐፉ መናገር ተጠግቷት ከሚታየውም በላይ የውስጣዊ ገጽታ እንዳለው ተረዳች። ሃርዲንም ከእጇ ላይ መጽሐፉን በቀጥታ ወሰደና በዛን ቅጥፈት ቴሳ የእሱን የማይካድ ውብ ገጽታዎች ተመለከተች። ልቧን በፍጥነት መምታት ጀመረ። አይሚሯም ላፍታ ያህል ባዶ እንደሆነ ተሰማ። ነገር ግን ቴሳ ራሷን በፍጥነት ተቆጣጠረች። ይህ ሰው ለው ማራኪ ቢሆንም በውስጡ ግን የያዘው የሆነ ማንነት እንዳለው ተረዳች። የእሱም ጓደኞች በፓርቲው ውስጥ ሲዝናኑና ሲስቁ ነበር። ነገር ግን እሱ አንድ ጸጥ ባለ ቦታ ላይ ሄዶ ይቀመጣል። በማግስቱም ክላሳቸው ተመልሰው ትምህርታቸውን እየተከታተሉ ሳለ አርፍዶ የመጣው ቴሳ ወደ ክላስ ገባ። ኩራትና ፍቅር የተባለውን መጽሐፍ ያላቸውን ግንዛቤ እንዲገልጹ መምህርቷ ጠየቀቻቸው። ቴሳም ስለ መጽሐፉ ያላትን ግንዛቤ በግልጽ ማብራራት ጀመረች። ነገር ግን ሃርዲን በድንገት የተለየ ሀሳብ አቀረበ። ፍቅር ሰዎች እንደሚያስቡት ብጹህ ነገር እንዳልሆነ ተናገረ። ይህም ሰዎች ሲፈልጉ የሚጀምሩት ሲፈልጉ የሚተዉት ነገር እንደሆነ በግልጽ ተናገረ። ምህርቷን በስተመጨረሻ እንዲያቆሙ ነገረቻቸው። ነገር ግን ሁለቱም በውስጣቸው ያለውን ተቃርኖ ሊፈቱት አልቻሉም። እሱም ከክላስ ሲወጡ ለማናገር ሞከረ። ነገር ግን እሷ ልታናግረው ፍቃደኛ አልነበረችምና ምንም ነገር እንዳይፈጠር እሱም በፈገግታ ጥሏት ባለችበት ሄደ። ወደዛውኑ የክፍል ጓደኛዋ ለንደን ወደ እሷ መጣ። ለንደንም ስለ ሃርዲን በጣም ብዙ የሚያስገርማትን ነገሮች ነገራት። ሃርዲን እንደሚያወት ቲቪተኛ ሰው ብቻ ሳይሆን በራሱ ዓለም ውስጥ የሚኖር ሰው እንደሆነም ነገራት። እናም ስለ ሃርዲን ያላት ግንዛቤ እየተለወጠ መጣ። እሷም ወደ ካፌ ስትሄድ በድንገት ዞር ስትል ሃርዲን ቁጭ ብሎ መጽሐፍ ሲያነባየችው። እናም እንዳላየችው ለመሆን ስትሞክር አያት። እሱም ወደ እሷ ሄዶ በልቦ ያለው ቁጣ እንዳልጠፋላት ጠየቃት። እሱም ወደ እሷ ቀርቦ ሲያወራት እንደ በፊቱ ትኝበተኛ ሳይሆን ጸጥ ያለ ረጋ ያለ ተረጋግቶ እያወራት ነበር፣ በፈገግታም ተሞልቶ። ከዚያም ተረጋግቶ አንድ
ቦታ ይዟት እንዲሄድ ጠየቃት። እሷም እንደገና ሊያሳፍራት ወይም ሊያስቅባት አስቦ መስሏት ነበር። ጥርጣሬውን ወደ ጎን ብላ እሺ ብላው ግብዣውን ተቀብላ ወሱ ጋር ተከትላ ሄደች። እሷም እዛው በደረሱ ሰዓት በበሩ ላይ ቆማ ለአፍታ ደቂቃ ያክል አሰበች። በዚያ ቅጽበት እሱም ግትር እንደሆነ ሙሉ በሙሉ ተመለከተ። እሷም በውስጡ ሌላ የሚደብቀው ማንነት እንዳለው ተረዳች። ከጥቂት ማመንታት በኋላ ግብዣውን ተቀብላ አብሮ ሄዱ። እሱም አንድ ጫካ ውስጥ ይዟት ገባ። እናም ወደ ውስጥ ሲገቡ የሚያምር ሐይቅ ጋር ደረሱ። ቴሳም ቦታውን በአድናቆት ተመለከተችው። እናም ሃርዲን ይህ እኔ በጣም የምወደው ቦታ ነው አላት። ከዚያ ግትርና ኩሩ ከሆነ ጸባይ ጀርባ እንደዚህ አይነት ለስላሳ ልብ እንዳለው አላወቀችም ነበር። እናም በዛው ቅጽበት እሱ ልብስን አውልቆ ዘሎ ወደ ወንዙ ገባ። እናም እሷን እንድትገባ ጋበዛት። ነገር ግን እሷ እንደማትገባ ነገረችው። ነገር ግን በሃርዲን አይኖች ውስጥ ያሉትን ቅንነት ስትመለከት ቲሸርቱን ለብሳ ለመግባት ተስማማች። እናም ፊቱን እንዲያዞርላት ተስማምታ ቲሸርት ቀይራ ዘላ ወደ ወንዙ ገባች። ወዲያውኑ ቴሳ ሃርዲን በጣም ለስላሳ ልብ እንዳለው መረዳት ጀመረች። ቀን በቀን ቴሳም የሃርዲንን የተለያዩ ደስ የሚሉ ገጽታዎች መመልከት ጀመረች። የአጤባራም የሚመስል ልጅ እንደዚህ ብቸኛ እንደሆነ ተረዳች። ምግብ ሲበሉም ቴሳ ስለ ቤተሰቡ ጠየቀችው። ነገር ግን ሃርዲን ፊቱ በጣም ተቀያየረ። ስለዚህ ጉዳይ ማውራት እንደማይፈልግ ተናገረ። በዚያው ቅጽበት አንድ የሃርዲን ጓደኛ በዚያው ባሉበት ቦታ መታ ተቀመጠች። ሃርዲንንም ደጋግማ መነካካት ጀመረች። ቴሳም ይህን ነገር ስታይ በልቧ ጥርጣሬ ተፈጠረ። ቴሳም ሃርዲን በይፋ እሷን እንደሚያስተዋውቃት ነበር ውስጧ የሚያስበው። ሃርዲን ይልቁንስ ወደ ሌላ ቦታ እንዲዘዋወሩ ጠየቃት። ትንሽ ቆይቶ ግን ሃርዲን በዝግታ ወደ እሷ ስር ተጠጋ። ቴሳም በተሰበረ ልብ አንተ እውነት ይህንን ነው የምትፈልገውን? ሃርዲን መልስ ከመስጠት ይልቅ ወደ ጓደኛው ተመለከተ። ይህም የቴሳን ልብ ሰበረው። በንዴትና በሀዘን ከዛ ቦታ ወጥታ ሄደች። ነገር ግን እሱ እንደሚታየው ደስተኛ አልነበረም። ሀዘን ተሰምቶት ነበረ። በቴሳ ውስጥም ሃርዲን ከልቧ ሊጠፋ አልቻለም ነበር። በዚህ ሁኔታ ትምህርት ቤቱ የአንድ የካንፌር ዝግጅትን ያዘጋጃል። ቴሳም ከጓደኞቿ ጋር ተገኘች። ለመዝናናትም የካርድ ጨዋታ ጀመሩ። ጨዋታውም ወደ ቴሳ ሲደርስ አንዱ እሷን ለማሳፈር መሞከር ጀመረ። ወዲያውኑ ሃርዲን ተነስቶ ከሱ ጋር መጣላት ጀመረ። እናም በደንብ ተደባደቡ። ያ ወንድም ሃርዲንን በመጀመሪያ መታው፣ ያም መልሶ መታው። በስተመጨረሻ ሃርዲንም ከንፈሩ ደማ። እናም ቴሳ ለሷ እንዳደረገው ስትረዳ በጣም አዘነች። እሱም ምንም ኩሩና ግትር ቢመስልም በውስጡ ግን ለእሷ የሚያስብ ልብ እንዳለው ተሰማት። በዛም ሌሊት ቴሳ ወደ ቤት ብትመለስም ልቧ ግን አልረጋም። ለሃርዲን በማሰብ ወደ ቤት ሄደች። በዛም ሰዓት ለንደን ስለ ሃርዲን ሁሉንም ነገር ነገራት። ሃርዲን ብዙ ጊዜ ብስጩ ነው፣ ይጠጣልም። በተጨማሪም ከአባቱ ጋር ያለው ችግር እያስጨነቀው ነው አላት። ቴሳም ሃርዲንን ለመፈለግ ሄደች። እናም አገኘችው። ሃርዲን ለመናገር ቢመነታም ቴሳ ግን አጽናናችው። ሃርዲንም በመጨረሻ የሚደብቀውን ህመም መናገር ጀመረ። እሷም ተጨማሪ ጥያቄ በመጠየቅ ሳትጫነው ከጎኑ ለመቆም ወሰነች። ከዚያም መሬት ላይ የተሰበረ ብርጭቆን ለመሰብሰብ ስትሞክር ሃርዲን እንዳትነካው ለማድረግ ሞከረ። ነገር ግን ወዲያውኑ ጣቷ ተቆረጠ። ሃርዲንም ይሄንን ሳይ ወዲያው ፊቱ ተለዋወጠ። ኩራቱንም ትቶ ፎጣ ሊያመጣ ሄደ። እናም አጸዳላት፣ ይቅርታን ጠየቃት። ይህን ሲያረግ ቴሳም ልቧ ተነካ። ከዚያም በኋላ ሁለቱ እንደገና ቀስ በቀስ ተቀራረቡ። ላይብረሪ ውስጥም አንድ ጋር ተደብቀው ላይፋቸውን እያሳለፉ እያለ ዘበኛው መጥቶ ያሯሩጣቸዋል። አንዳንድ ሃርዲንም ወደ ክፍሏ እየተደበቀ ይገባ ነበር። ቴሳም በፈገግታ ፍራፍሬ ትመግበዋለች። ፍቅራቸውም ከመጀመሪያው የበለጠ በደንብ ጠነከረ። ከዚህም በኋላ ቴሳና ሃርዲን ያላቸው የፍቅር ግንኙነት ይፋም ሆነ። ቴሳም ያንን ግትርና ኩራተኛ የሆነውን ልጅ አሸንፋ ከጎኑ እንዲሆን አረገች። አንድ ቀንም ሃርዲን ብቻውን ሆኖ በወረቀት ላይ እየጻፈ እያለ ነገሩን ለማወቅ በጉጉስ ቀረበች። ሃርዲን ግን አላሳይም አላት። በዚህ ጊዜ ቴሳ እናት ክፍሉን ከፍታ ወደ እሷ ክላስ ገባ። ከወንድ ጋር ያላትን ግንኙነት ስታውቅም በጣም ተበሳጨች። ቴሳንም ስለመጣሽበት አላማ፣ ስለ ግብሽ እንዳያስትሽ እፈራለሁ አለቻት። ቴሳም እንደ በፊቱ ታዛዥ ልጅ አልሆነችም። መጀመሪያ ጊዜ ከእናቷ ጋርም ተጣላች።
ሃርዲንን አታውቂውም፣ እሷ አንቺ እንደምታስበው አይደለም ብላ ተከራከረቻት። እሷም ከፍርሃት እንጂ ጥላቻ እንደሆነ ግን አልተረዳቻትም። እናም ልጇ እንዳትጎዳ ትፈልግ ነበረ። ለንደን ቴሳንም ስለ ሃርዲን ደጋግሞ አስጠነቀቃት። ሃርዲን ብዙ ችግሮች አሉት። እሱን ለመውደድ ብቻ ሳይሆን ለመረዳት በጣም ብዙ ትዕግስት ያስፈልግ። ቴሳ ሁሉንም ምክር ብትሰማም ልቧ ሌላ ውሳኔ አድርጎ ነበር። ሃርዲንን ለመተው አልፈለገችም። ከጉድለቶች ያለውን ጀርባ ሰው ማየት ነበር ፍላጎቷ። አንድ ቀን መጽሐፍ እያነበበች ሳለ የሃርዲን ስልክ ያለማቋረጥ ይደወል ጀመር። ስልኩን አንስታ ስትመለከት ተከታታይ የፍቅር ጥያቄዎችን አገኘች። መልእክቶቹም እንደሚያሳዩት ሃርዲን የሆነ ነገር ደብቋት ነበር። ሃርዲንም ወደ ውስጥ ሲገባ ምን እንደደበቃት ጠየቀችው። ሃርዲን ግን ምላሽ ሲያሰጣት ከቤት ወጥቶ ሄደ። ቴሳ ምንም ያህል ብታምነውም እንደዚህ አይነት መልእክት አይቶ ግን ማነው የማይሰማ? ቴሳ በቤት ውስጥ እረፍት አጣች። ደጋግማ ስልኳን ትመለከታለች። በመጨረሻም ባር ሄደች። ለሃርዲን መልእክት የላከችላትን ሙሌን አየቻት። ቴሳ ሙሌን ሃርዲን እንደምትወደው ስለምታውቅ አይናኗን እያየቻት ጥያቄ ጠየቀቻት። በዚህም ጊዜ ሃርዲን መጥቶ ቴሳም ከሙሌ ጋር ያለውን ግንኙነት ጠየቀችው። ሃርዲን ግን ምንም አይነት ግንኙነት እንደሌለው አስረዳት። ሃርዲንም ቴሳን በፍጥነት ይዞ ሊወጣ ሲል ሙሌ ለቴሳ አንድ ቪዲዮ አሳየቻት። ቴሳም ቪዲዮን ስትመለከት የልቧ ምት ጨመረ። ቪዲዮ ላይ ሃርዲንና ጓደኞቹ በባር ተቀምጠው እየተሳሳቁ፣ ከዚያም አንድ ጓደኛው ቴሳን እንደማታፈቅራት አረጋግጥልን ብሎ ሲጠይቀው ሃርዲን የእሷን ፍቅር እንደ ጨዋታ ለማሸነፍ የተደረገ ውርርድ መሆኑን ያሳያል። ይህንን ስታይ ቴሳ በጣም ደነገጠች። እንባዋ ሳይቋረጥ ይፈስ ጀመር። በአንዴ ስብርብር አለች። ሃርዲንም ሊያስረዳት ሞከረ። መጀመሪያ በውርድ የጀመረ ቢሆንም በኋላ ግን እንዳፈቀራት ነገራት። እሷም ይህንን መስማት አልቻለችምና ቦታውን በከፍተኛ ፍጥነት ለቃ ሄደች። ሃርዲንም ከኋላዋን ቢሮጥ ሊያስቆማት አልቻለም። ሃርዲንም የሚወደውን ሰው ማጣት በከፍተኛው እንደሚጎዳ አሰበ። ሃርዲንም የሰራውን ስህተት ለማረም በተደጋጋሚ ይጥራል። ፍቅራቸውም በዚህ ክስተት ቢፈተንም ያለመተማመንና ይቅርታ ለመጠየቅ የሚያስችል ትልቅ ፈተና ውስጥ ይገባሉ።